በአክሱም የነገሰው አምባገነናዊ ስርዓት ሊወድም ይገባል። የፍትህ ማዕከል የነበረችው የነጃሽ ሀገር አክሱም ዛሬ አምባገነናዊ ስርዓት ነግሶባት በሙስሊሙ ኡማ ላይ ፍትህ በሯን ዘግታበታለች። የአክሱም ሙስሊሞች በገዛ ሀገራቸው የሃይማኖታቸውን ድንጋጌ መፈጸም ተከልክለው መስጂድ መገንባትም ሆነ ሶላት መስገድ፣ ሂጃብ ሴት ልጅ ለብሳ መማርን እስከ መከልከል ደርሰዋል። ዛሬም በዚህ ሰላማዊ ህዝብ ላይ የተፈጸመው ኢፍትሃዊ ድርጊት በጽኑ ሊኮነን የሚገባ ሲሆን ለአክሱም ሙስሊሞች ፍትህና ነጻነት፣ እኩልነት ሁሉም በየፊናው ሊታገል ይገባል። ስለ አክሱም ሙስሊሞች ማውራት አይድከመን። ከዚህ በኋላ እንዳከብልን ግዴታ እንዲሆንበት ነው የምንናገረው። ይህ መልእክታችን ለዓለም ላይ ላላችሁ ሙስሊሞች ድምጼ ደርሷችሁ የዚህ ሁላ ኡማ መልእክት ይዤ መጥቼ ያላስተላለፋችሁ እንደሆነ ሼር፣ ኮፒ ሊንክ፣ ዲዩት ያላረጋችሁ እንደሆነ አላህ ፊት እፋረዳችኋለሁ። ዓለም ላይ ያላችሁ ሙስሊሞች እስከ ዛሬ እማኝ የለም ብዙ መልእክት እያሰብን እማኝ የለም ተብለን ተገፍተን ቁመናል። መስጂድ ሲፈርስ ዋሂድ የሚሆን ምስክር አንዱ ተብለን ተገፍተናል። በዓለም ላይ ሲናገሩት እንደነበረው ከዚህ በኋላ እምነታችንን በኃይልና በስልጣን ነው የምናስተዳድረው። አንድም ላኢላሃ ኢለላህ ብሎ የሚኖር የአረብ እምነት የሚከተል ሰው አይኖረንም ብለዋል። እኛ ግን የአረብ እምነት አይደለም እየተከተልን ያለነው። እኛው የታላቁ የዚህ ዓለማት ገዢ አስተናባሪ የሆነው ጌታችንን እኛ ዛሬም ይሁን ነገ ለመስጊዳችን ደስ እያለን ፈገግ ብለን ሻሂድ እንሆናለን። አድርሱልን ሙስሊሞች። ሰላም ነና ሰላም የምንሻው ከአላህ ነው። አማና መልእክቴን አስተላልፉልኝ። ዓለም ላይ ያለ ሙስሊም ድምጻችንን ሰምቶ እንዳይቀርብን ሁላችንም የምንጠበቅብን እናደርጋለን። ከእንግዲህ በኋላ መፍትሄ እስክናገኝ ድረስ ዝም አንልም። በየጊዜው ፖስቶች ይኖሩናል። እናንተም የበኩላችሁን ተወጡ። ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ማድረግ እንዳትረሱ። መልካም ጊዜ። በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማለው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የህግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትና ሁለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የህግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ህገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይሄንን ኢሰብአዊ ድርጊት ይሄንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይሄንን ኢሰብአዊ ድርጊት እያደረጉ ያሉ ሰዎች ለህግ መቅረብ አለባቸው። ይሄም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንሆን
ዘመን ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የህግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው ልብ ማለት ይገባል። ካሁን በኋላ አፈናና ጭቆና መቆም አለበት። አባቶቻቸውና ከአያቶቻቸው ወርሶ የነበረውን አጸፋ የነበረውን ዙልምና በደል ማቆም መቅረት አለበት። እኛ በምዕራብ ኦሮሚያ በወለጋ የምንኖር ሙስሊም ወንድሞች በአክሱም ከተማ ላይ እየደረሰባቸው ያለውን ዙልም እናወግዛለን። በሙስሊሞቹ ላይ እየደረሰ ያለውን ዙልም እናወግዛለን። እኛ የወለጋ የምዕራብ ኦሮሚያ የኦሮሚያ ሙስሊም ወንድሞች ከትግራይ ከአክሱም ሙስሊም ወንድሞች ጋር ነን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አዎ በአክሱም ሙስሊሞች ላይ ኢሰብአዊነት እየተፈጸመ ያለውን እኛም እንቃወማለን። አንድ ላይ ሁላችንም ይሄን ነገር ሁላችንም በአንድ ሆነን ይሄን ነገር መቃወም አለብን። ሁላችንም ይሄን ነገር ማውገዝ አለብን። በኮሜንት ላይ አዎ ይሄን ነገር እናወግዛለን ብላችሁ ጻፉ። ቪዲዮን ሪፖስት፣ ሼር ማድረግ አትርሱ። ሰላም አለይኩም። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጫወታ የተጫወቱት ጫወታ አለ። ጫወታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለ ስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሽ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ ማነጋገር የሚቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። ለማንኛውም ከዚህ በላይ አላስረዝምም። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። ቤተ መጥቶ መስጂድ ጋር መጥቶ ቤተ እምነት ውስጥ ገብቶ ቁርአንን ቀዶ ለሚወጣ ሰው ወተ ተክቢራ እንዳትል በፍጹም። ሊመታ የመጣ ይግደልህ፣ ወላሂ العظيم ይግደልህ፣ ይቆራርጥህ። ወላሂ በዚህ መንገድ የምትኖረው ሐያት ለአኺራና ለዱንያም አይበጅህም። ተደብቆ የሚያጠቃን ሰው ምንም ላታደርገው ትችላለህ።
ፍለፊት መጥቶ ግን ሃይማኖትን ተኩር ሃይማኖት ጥቃት ለማድረስ የመጣን ሰው ግን ብለው በመጣበት መንገድ አስተናግደው ወላሂ ይህን ሳውራ ከልቤ ነው። አንዳንድ ምኞቶች አሉ ግን አይሆኑም። ምን አለበት የአክሱም ወጣት በሆንኩኝ እኔ፣ ምን አለበት ነዋሪነት ይዛ በሆነ ዛሬ ሞት ነበር መሆኑ ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜን ፈንክቼም እሞት ነበር። ሸሂድ ሆን ነበር። የእስልምና ክብር አልገባንም ማለት ነው። ይህንን ስል አክሱም ውስጥ የመብት ትግል የምታደርጉ ወንድሞች አባቶችን ምናምን ዝቅ አድርጌ ለማየት አይደለም። ላኪን አንዳንዴ ሁሌ እየመጣ የሚመታ ሰው እንደምትጮህ ወጣ አላሁ አክበር ብቻ እንደምትል የሚያውቅ ሰው ስቆብህ ይሄዳል። 1000 ቦክስ ይምታህ 2 ጥፊ ምታው። የጥፊው ማዕና ኢማን ነው። የጥፊው ማዕና ሊላህ ነው። የጥፊው ትርጉም ለአላህና ለመልእክተኛው ለኢስላም ክብር ነው። ቫልዩ ከፍ ያለ ነው። የስነ ልቦናም ጦርነቱ የዚህን ይጀምራል። ሚዲያ ቢጮህ ሚዲያ ባይጮህ የሚያመጣው ፋይዳ የለም። እዛ አካባቢ ያላችሁ ወንድሞች ሊጎዷችሁ ሊመቷችሁ መስጂድ ውስጥ የተከበረው የአላህ ቤት ላይ ከነጫማ ገብተው የአላህን ቃል ወላሂ ተያይዛችሁ ለቁ። አንገታቸውን ነክሳችሁ ለቁ። ለምን መጥቶብህ ነው? ሄደህበት አይደለም። አላህ ፊት አላህን ለመማፀን ሄደህ አላህ ፊት ቆመ የመጣብህን ሰው ሄዝቴት አታርገው። አቴ ክብር የሚገባው ሰው አይደለም፣ የውሻ ሞት የሚገባው ሰው ነው። እስከ መቼ ድረስ መስጂድ ሲፈርስብን አዛን አትበሉ ሲባል አክሱም ላይ ቁርአን ሲቀደድ አባቶች በዚህ መንገድ ተደብድበው ሐኪም ቤት ሲገቡ እንዴት ሌላ ነገር ማሰብ ያቅተናል? ይህንን ጥቃት ሊፈጽሙ በአካል የሚመጡባችሁን ሰዎች በሚገባቸው ቋንቋ አስተናግዷቸው።